ስለማይነገር ስጦታው እግዚአብሔር ይመስገን። ችል ያላለን አምላክ ስንጓዝ ባህሩን ተሻግረን። የኛ ጨረቃዎች በረከታችሁ ለኛም ይድረሰን። በሰላም ወደ ሀገራችሁ ተመለሱ። ሰላም ቤተሰብ እንዴት ናችሁልን? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። ጨረቃዎቹ እንግዲህ ጠፍተዋል። ዩቲዩብ ላይ እንደምታውቁት ገዳም ጉዞ ላይ ናቸው ጻድቃኔ ማርያም። እናም እንግዲህ በትንሹም ቢሆን ቲክቶክ ላይ ጉዟቸውን በፎቶም በትንሽዬ ቪዲዮም ቆረጥ እያደረጉ አለን ናፍቃችሁናል፣ እኛም እናንተ ብቻ አይደላችሁም የናፈቅናችሁ እያሉ እንግዲህ ትንሽዬም ቢሆን ሼር እያደረጉን ነው። በጣም ደስ ይላል። እግዚአብሔርን እንደዚህ አይነት ቦታ መሄድ መመረጥ መባረክ በቃ የሆነ አለ አይደለ እንኳን ለሄደው ሰው ማለት ነው። እኛ ራሱ እነሱን በቪዲዮ ስናይ እንዴት መንፈሳችን እንደታደሰ የሆነ እንዴት የሆነ በቃ ውርር ያደርጋችኋል በቃ እና ደስ የሚል መንፈስ ነው የሚወራችሁና እግዚአብሔር አምላክ በሰላም ይመልሳችሁ። እኛም የድንግል ማርያም ልጅ ለበሯ ለደጇ ለበረከቷ ያድርሰን ያብቃን። እስከዛው ድረስ ደግሞ የእናንተ በረከት በእኛ ላይ ይደር፣ በረከታችሁ ይድረሰን። የድንግል ማርያም ልጅ በሰላም እንደወሰዳችሁ በሰላም ለሀገራችሁ ለቤታችሁ ያብቃችሁ። በጣም ደስ ብሎናል። ወይኔ መታደል በስማም ታድላችሁ። የምር ቀናን፣ መንፈሳዊ ቅናት ቀናን። በቃ እዛ ቦታ ላይ ምን አለ በቃ እኛም ያንን ቦታ በረገጥን ነው የሚያስብለው እግዚአብሔርን እና በጣም ደስ ብሎናል። ሰላም ሁናችሁ የተቀደሰው ሰላማዊ ቦታ እንደዚህ ስላየናችሁ እግዚአብሔር ይመስገን። ወደፊትም እንግዲህ የተለያዩ ገዳሞች በመሄድ በቃ ሰላማችሁን በደንብ እንደምታገኙ ተስፋ እናደርጋለን። ይሄ ጅማሬው ነው፣ ይቀጥላል። ገና የተለያዩ ገዳሞች ጉዞ የሚቀጥል ነው። ከዚህ በኋላ ለማየት ያብቃችሁ። የምሬን ነው ምላችሁ። በጣም ብዙ ገዳሞችን ከዚህ በኋላ ታያላችሁ ማለት ነው በብሩኬና በሀይሚ ጉዞ እና ደስ የሚለው ነገር ዊናም አለ ቤኪም አለ ፍፄ ሰብሰብ ብለው ነው የሄዱትና እግዚአብሔር አምላክ በቃ በጥበቡ ይጠብቃችሁ። የምር በረከታችሁ ለእኛ የሚድረሰን እኛ በሯ ላይ ደርሰን በረከቷን እስከምንወስድ የእናንተ በረከት ይድረስብን። በጣም ነው የምታስቀኑት። በጣም ነው ደስ የሚለው የሆነ በቃ ድባቡ በቃ የሆነ ምን ልበላችሁ እንጃ። በስመ አብ መንገዱ ቦታው ጠቅላላ የሆነ መንፈሳዊ ቅናት ነው የሚያሳድርባችሁና ለደጇ ያብቃን እንግዲህ ብለናል። ደስ ይላል። በጣም ተናፍቃችኋል። በጣም ግን ደግሞ ቻል ወጥ አድርገነዋል። ምክንያቱም ወሳኝ ቦታ በቃ የነፍስ ዋጋ የምታገኙበት ቦታ፣ ሰላምን የምታገኙበት ቦታ፣ መረጋጋትን፣ መባረክን፣ መቀደስን፣ በረከትን የምታገኙበት ቦታ ስለሆነ ሄዳችሁ ያ ቦታ ደግሞ የኛ የብዙ ጊዜ ምኞታችን ጥያቄያችን ነበርና ብትናፍቁንም ፍላጎታችን እዛ ቦታ ሄዳችሁ ማየት ስለነበረ ቻል አድርገን እንግዲህ እንጠብቃችኋለን። በሰላም እንድትመለሱልን በጸሎት እናስባችኋለን። እናንተም በጸሎታችሁ አስቡን። በቃ ካለንበት ነገር በሰላም ወጥተን በሰላም ወደ ሀገራችን ገብተን በቃ እኛም ለበረከቱ ተካፋይ እንድንሆን የእናንተም ጸሎት ያግዘን። ከዛ ውጭ በጣም ደስ ብሎናል። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉ በእርሱ ሆኖ አይተነዋልና እኔ እንጃ በስማም ይሄን ቀን ማየት ንፍቅ ብሎን ነበረና እግዚአብሔር ደግሞ ይሄን ቀን ስላሳየን በጣም ነው የምናመሰግነው። ከዛ ሁሉ ጠላት፣ ከዛ ሁሉ ግርግር፣ ከዛ ሁሉ ርብሻ፣ ከዛ ሁሉ ጭቅጭቅ የድንግል ማርያም ልጅ አውጥታ ምንጥቅ አርጋ በበሯ በደጇ በበረከት ስለሞላቻችሁና በቃ ሰላምን ስላሰፈነችላችሁ የድንግል ማርያም ልጅ ክብሩ ይውሰድ። እናታችን ቅድስት ድንግል ማርያም ክብሩን ትውሰድ። እኛ ደስተኛ ነን በጣም ከምንነግራችሁ በላይ በቃ እኔ እንጃ እናንተ ሄዳችሁ ቦታውን ከረገጣችሁት እኩል እኛ በጣም ደስተኛ ነን። በጣም ማለት ነው ከምንገልጸው ከቃሉ በላይ በቃ ፍላጎታችን ነበረ። በቃ መንፈሳዊ ቦታ እኮ ቢሄዱ ራቅ ብለው ትንሽ ራሳቸውን ቢያዳምጡ ከዚህ ሁሉ ግርግር ቢርቁ ምን አለ ቢሄዱ። በቃ የብዙ ሰው ጥያቄ ነው። አብዛኛው ኮሜንት ላይ እንኳን ብታዩ ተመስገን ምኞቴ ነበር፣ ተመስገን የኛም ፍላጎት እንደዚህ አይነት ቦታ እንዲሄዱ ነበር፣ ተመስገን እሰይ ተመስገን ፍላጎቴ ነበር የሚል ነው ጠቅላላ በቀደም የተፖሰተው ፎቶ ላይ ካያችሁ ኮሜንቱ ጠቅላላ ደስ ሲል ብታው የበቃ የሁሉም ሰው ፍላጎት ነበር የምር
በቃ እንደዚህ አይነት ቦታ እንዲሄዱ ሁሉም ሰው ሲመኝ ሲፈልግ ነበር እና ያ ፍላጎታችን እንግዲህ ስለተሳካ በጣም ደስ ብሎናል። እንደነገርናችሁ ነው፣ ናፍቃችሁናል። ግን ደግሞ በቃ ብትናፍቁንም የምንፈልገው ቦታ ስለሄዳችሁ እናንተም ሰላምን መረጋጋትን ስላገኛችሁ እኛም በጣም ደስተኛ ሆነን በደስታ በጉጉት በሰላም እንጠብቃችኋለን። እና በቃ ማወቅ ያለባችሁ ሚዲያው ያለ እናንተ ሁሉም ነገር ባዶ ነው። የምር ማለት ነው። ሲያስጠላ ሚዲያው ራሱ እግዚአብሔርን እኔ ምንም በቃ የሚዋጥልኝ ራሱ የለም። የምሬን ነው የምላችሁ። የምር በቃ እነሱ ናቸው ለካ የቲክቶኩም ድምቀት የዩቱቡም ድምቀት የሁሉም በቃ እነሱ ከሌሉ ቲክቶኩ ራሱ በቃ ጭር በቃ አዘን የወረሰው ነው የሚመስለው ቲክቶክ መንደር ራሱና ለካ የሁሉም ድምቀት ናችሁ የሚዲያው በቃ በአጠቃላይ ማለት ነው። የኛ ጨረቃዎች፣ ጨረቃ ያልናችሁ እኮ በምክንያት ነው፣ ብርሃን ስለሆናችሁ ነው። የሁሉም ብርሃን ማለት ነው፣ የሚዲያው ብርሃን፣ የሰው ብርሃን እና እግዚአብሔር አምላክ በቃ ይጠብቃችሁ። የምሬ ነው፣ አይለያችሁ። እንደዚህ እጅ ለእጅ እንደተጨባበጣችሁ የድንግል ማርያም ልጅ እስከ ፍቅር መቃብር ድረስ በቃ በሰላም በፍቅር ታኑራችሁ ያኑራችሁ። ከዛ ውጪ ደስ ሲል በቃ ቪዲዮቸው ትንሽ እያጠራጠር ያለች ቪዲዮዎች ናቸው የተጫኑት የብሩክ ቲክቶክ ላይ። ሁላችሁም እየገባችሁ እዛ ጋር ላይክ አድርጉላቸው እስኪ የናፈቋችሁ እንዲያሳዩ እንጂ ብዙም ላይክ የለም፣ ብዙም ሼር የለም። ሪፖስት ምናምን ሼር ምናምን ላይክ አድርጉ። በቃ ፍቅራችሁን ማሳየት ያለባችሁ በነገራችን ላይ በሚሰሩት ስራዎች ላይ ሼር በማድረግ ላይክ በማድረግ ፖስት በማድረግ በመተባበር ነው። በቃ እውነተኛ ፍቅር ይሄ ነው። ዝም ብሎ ወዳችኋለሁ ማለት ሳይሆን የሚለቋቸውን ስራዎቻቸውን እያንዳንዳቸውን እየተከታተላችሁ ላይክና ሼር በማድረግ ፍቅራችሁን ሪል ማሳየት መቻል አለባችሁ ማለት ነው። እና ብዙም ላይክ የለውም ከተለቀቀ እንግዲህ ወደ ሰዓታት እያለፈው ነው። ግን ደግሞ እንደተጠበቀው የጨረቃ ፋሚሊ እንደናፈቃቸው አይደለም እና እየገባችሁ ላይክ አድርጉ። ላይክ ማድረግ ደግሞ ምንም ክብራችሁንም ምናችሁን ምንም የሚቀንስባችሁ ነገር የለም። የምታወጡት ነገር ወይ የምትከስሩት ነገር ወይ የሚጎልባችሁ ነገር የለም። የምር የሆነ ስስታምነት ነው ላይክ አለማድረግ። የምሬን ነው የምነግራችሁ። ምንም የማይቀነስባችሁ ነገር ላይ መሳሳት የሆነ አንዳንድ የሆነ አውጥታችሁ የምትሰጡት ገንዘብ ወይ የሆነ ልብስ ወይ ምናምን አይደለም። ገብቷችኋል? የሚጎል ነገር አይደለም። እዛ ጋር ላይክ ብታረጉ የሆነ አትሳሱ። የምሬን ነው የምላችሁ። የሆነ ደግነት መልካምነት ከዚህ ይጀምራል። ምንም ከማይቀነስባችሁ ነገር ላይ መሳሳት በጣም ከባድ ነው እና ስራቸውን አበረታቷቸው። እውነተኛ ፍቅራችሁን ማሳየት ያለባችሁ እንደዚህ አይነት ቦታ ላይ ነው በተለይ ማለት ነውና እንደተናፈቁት አይደለም ላይኩ ምኑም ያለውና የገባችሁ አበረታታቸው። ከዛ ውጭ እንግዲህ እግዚአብሔር አምላክ በሰላም ወደ ቤታቸው ተመልሰው ወደ ስራቸው በሰላም እንዲመለሱ ምኞታችን ነው። በጣም ደስ ብሎናል። መልካም ጊዜ